እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። እምነት ምንድነው? ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ወዳጆቼ እግዚአብሔር ቃል ሲናገር ነገ መልካም ይሆናል ምናምን በሚለው በዚህ ዓለም አይነት ቋንቋ ተበረታቱ አይደለም። በምንድነው? ሹር በሆነው ሰው የእግዚአብሔር ተስፋ ደግሞ ልዩነቱ ምንድነው? እግዚአብሔር ተስፋ ወይም የወንጌል ተስፋ ምንለው አንድ ሰው ለምሳሌ የመኖር አቅም ወይም የመኖር መልካም ነገር ሲታየው ያ የታየው መልካም ነገር ይሁን አይሁን ምንም ማስረጃ የለውም። ምንም አይነት ማስረጃ የለውም። ላይክ ለምሳሌ እንኳን ይሄ ይቅርና እቅዶቻችን ማስረጃ ይላችሁ አይደል እንዴ? የዛሬ ዓመት እንደዚህ ሆናለሁ ስንል ላንሆንም እንችላለን። እግዚአብሔር ቃል ግን እንደዚህ አይደለም። የወንጌል ተስፋ ግን እንደዚህ አይደለም። ስለ ወደፊት ይሆንልናል ብለን የምናስበው መልካም ነገር አይደለም ተስፋ። አሁን የወንጌል ተስፋ ስለ ወደፊት ይሆናል ብሎ እግዚአብሔር ያስረገጠው የማይዋሸው እግዚአብሔር ያስረገጠልን ራሱ እግዚአብሔር የሰጠን ይሄኛው ተስፋ እኛ የምናየውን ያክል፣ ያኛው ግን እሱ ያወራውን ያክል። ትልቅ ነገር ስለ ፊውቸር እዩ ይባላል አይደለ? ስለዚህ የዓለም ማነቃቂያ ላይ ትልቅ ነገር እዩ እንጂ that means ልናይ የምንችለው ነገር ያየነውን ያሰብነውን ያክል ነው ማለት ነው። ግን ይሄኛው ተስፋ እግዚአብሔር ራሱ የተናገረው ነገር ስንቀበል፣ ስለዚህ ራሱ ነው ተናጋሪው። ስለዚህ ስለ ተናጋሪው እግዚአብሔር ቲቶ ላይ ሲናገር ሊዋሽ የማይችለው እግዚአብሔር ወይም የማይዋሸው እግዚአብሔር ከዓለም ፍጥረት በፊት የሰጠው የምን ተስፋ? የህይወት ተስፋ ይለው የማይዋሸው እግዚአብሔር። ስለዚህ ምንድነው ማለት ነው? ተስፋ ነው ስንል የማይጨበጥ የኛ ምኞት ነው ማለት አይደለም። ተስፋ ነው ስንል እግዚአብሔር በእርግጠኛነት ያዘጋጀው እውነት ነው። እምነት ያለን ነገር በጊዜና በቦታ ከኛ የራቀን ነገር የምንመለከትበት መንፈሳዊ ነው። እግዚአብሔር አጭበረብረን እምነት ስላለ ነገር ግን ስለማናየው ነገር ነው። ተስፋና እምነት ዓላማቸው እኛን ፍቅር ጋር ማድረስ ነው። ፍቅር ማን ነው? ራሱ እግዚአብሔር ነው። ለማናየው ጉዳይ ነው እምነት የሚያወራ። ለዘላለማዊው ጉዳይ ነው እምነት የሚያወራ። ምክንያቱም የወንጌል ተስፋ ራሱ ዘላለማዊ ስለሆነ። እዚህ ስለ እምነት ስናስብ ከፍ አድርገን እንደዚህ ማሰብ አለብን።